በዓለም ዋንጫው ታላቅ ታሪክ ተሰራም። የኬፕ ቨርዲ ግላዲያተሮች ታሪክ ሰሩ። አፍሪካም በደሴቷ ብሔራዊ ጀግኖች ኮራችም። ላፋሪያ ሮሃ በኬፕ ቨርዲ ቀጣለም። የዓለም ዋንጫው ቁጥር 1 ዋንጫ ተገማች ስፔን እንዳለት የጠነከረው የኬፕ ቨርዲ መከላከል ቅርጽን ማለፍ ተሳነው። አሰልጣኝ ደላፎንቴ ኮከቡ ላሚን ያማል ቤንች አስቀምጠው ቁማር ተበሉ። ያማል 70ኛው ደቂቃ ላይ ተቀይሮ ገብተው አንዳች ለውጥ ሳይፈጥርም ታየም። የስፔን ብሔራዊ ቡድን ለተጋጣሚ ኬፕ ቨርዲ የነበረ አመለካከት የማታ ማታ ተነፈሰም። 540 ሺህ ህዝብ ብቻ ያላት ኬፕ ቨርዲ በዓለም ዋንጫው ለመጀመሪያ ጊዜ ተሳትፋ ምርጡ ስፔንን ገነደሰችም። ፔድሪ፣ ሮድሪ፣ ጋቪ፣ ፋቢያን፣ ሪዮዝ፣ ፌራን ቶሬዝ ኋላም ተቀይረው የገቡት ያማል፣ ኦልሞኒኮ፣ ዊሊያም ጭምር ኮንክሪቱ የኬፕ ቨርዲ አጥር ማስከፈት ተሳናቸው። ልባሞቹ የኬፕ ቨርዲ ኮከቦች በተጠና የጨዋታ ዕቅድና በላቀ ትኩረት ለእናት ሀገራቸው ብሔራዊ ክብር ተዋደቁ። የስፔን ጫናን ተቋቁመው ጨዋታውን በመልሶ ማጥቃት ለማሸነፍ ጭምር ጫፍ ደርሰዋቻ ተለያዩ። ግድግዳው የ40 ዓመቱ አንጋፋ የኬፕ ቨርዲ ግብ ጠባቂ ቮዚኒሃ 7 ያለቀላቸው ኳሶችን አዳንም። የዓለም ዋንጫውም ከወደ አትላንታ በደሴቷ ታታሪ ኮከቦች ተጋድሎ በአምስተኛው ቀን ላይ የበለጠ ደመቀም። አስገራሚው ነገር የጨዋታው ኮከብ የኬፕ ቨርዱ ብሔራዊ ጀግና ግብ ጠባቂ ቦስኒያ ከጨዋታው በፊት በሺዎች ብቻ ተከታይ በሶሻል ሚዲያ ኢንስታግራም ገጹ ነበረው። ከጨዋታው መጠናቀቅ በኋላ ሰዓታት በኋላ ቦስኒያ ያሳየው ታላቅ የጀግንነት ብቃትን ተከትሎ 3000 የነበሩት የኢንስታግራም ገጽ ተከታዮቹ 1.7 ሚሊዮን ደርሷል። ይህ በምዕራብ አፍሪካ አትላንቲክ ባህር ዳርቻ ላይ የምትገኘው ትንሿ ደሴት ኬፕ ቨርዲ አስደናቂው የዓለም ዋንጫ ታምር ነው። ኬፕ ቨርዲ እንደው በአጋጣሚ ተንጠልጥላ ወደ ዓለም ዋንጫው እንዳልመጣች ምስክር ሰጠችም። ትንሿ ኮራሶ በጀርመን 7-1 ተረምርማ ማታዶሩ ጀርመን ላይ ጎል ስላስቆጠረች የተገረመ ዓለም ላይ ኬፕ ቨርዲ ቢግ ሰርፕራይዝ ያድናቆት ቃላት አጠረው። ኬፕ ቨርዲ ተኩራርቶ በነጻነት ሜዳ የገባውን ስፔንን አስተነፈሰችም። የላማሲያ ፈርጦች ከላሊጋው ከትንሿ ደሴት ኬፕ ቨርዲ ድንቆች ፊት ሐሳብ አጠራቸው። ላፋሪያ ሮሃም ቀልቡ ተገፎ ጨዋታው ተፈጸመ። ውጤቱ አሰልጣኝ ደላፎንቴን ከስፔን ጋዜጦችም ያፋጠጠ ሆነም።